በ2019 ዶናልድ ትራምፕ ግሪንላንድን ለመግዛት የሚለውን ሐሳብ ሲያቀርቡ ዓለም በሳቅና በቀልድ ነበር የተመለከታቸው። ነገር ግን በ2026 መጀመሪያ ላይ ሳቁ ቆሟል። በቬንዙዌላ የተደረገው ፈጣንና አወዛጋቢ ወታደራዊ ጣልቃ ገብነት የማይቻል የሚባለውን ነገር አሁን ሊደረግ የሚችል መሆኑን አረጋግጧል። በ2025 መገባደጃ ላይ ትራምፕ ግሪንላንድን በምንም አይነት መንገድ ቢሆን እጃችን እናስገባታለን ሲሉ ተደምጠዋል። የዋይት ሃውስ መከራከሪያ የአርክቲክ ደህንነት የሚል ነው። የሩሲያና የቻይና መርከቦች እየቀለጠ ባለው የሰሜን ባህር ውስጥ በብዛት መታየታቸው ግሪንላንድ ለአሜሪካ ህልውና ወሳኝ ግንባር እንድትሆን አድርጓታል ይላሉ። ከወታደራዊ ኦፕሬሽን አንጻር ወረራው በሚያስደነግጥ ሁኔታ ቀላል ነው። ግሪንላንድ የቴክሳስን 3 እጥፍ ጥልቀት ቢኖራትም ነዋሪዎቿ ግን 56,000 ብቻ ናቸው። ምንም አይነት ቋሚ ጦር የላትም። የምትጠበቀውም በዴንማርክ ወታደራዊ ኃይሎች ነው። በዚህ ሁኔታ የአሜሪካ ሬንጀርስና የዴልታ ፎርስ ቡድኖች የአርክቲክን ጨለማ ተገን በማድረግ በሰዓታት ውስጥ የግሪንላንድ የመንግስት መስሪያ ቤቶች በቁጥጥር ስር እንዲውሉ ያደርጋሉ። ምንም አይነት ከባድ ውጊያ ወይም የሚቃጠሉ ከተሞች አይኖሩም። ነገር ግን ፀሐይ በግግር በረዶዎች ላይ ስትወጣ እውነተኛው ቅዠት ይጀምራል። ዲፕሎማሲያዊ ውድቀቱ እጅግ ግዙፍ ይሆናል። ዴንማርክ ተራ ሀገር አይደለችም። በአፍጋኒስታን ጦርነት ወቅት ከአሜሪካ ቀጥሎ በነፍስ ወከፍ ከፍተኛ ወታደራዊ መስዋዕትነትን የከፈለች ታማኝ ሀገር ነች። በራሷ ጠባቂ መወረሯ የታሪክ ክህደት ተደርጎ ይቆጠራል። የዴንማርክ ጠቅላይ ሚኒስትር የመጨረሻ ማስጠንቀቂያ ሰጥተዋል። አሜሪካ ግሪንላንድን ከጠቃች የኔቶ ታሪክ ያበቃለታል። የአውሮፓ ግንባር ከዚህ በፊት ታይቶ በማይታወቅ ሁኔታ የፈረንሳይ፣ ጀርመን፣ እንግሊዝ፣ ጣሊያን፣ ፖላንድ እና ስፔን መሪዎች ዴንማርክ እንደሚደግፉ በጋራ ገልጸዋል። ዴንማርክ ኔቶን በፈጠረችው ሀገር አሜሪካ ላይ የጋራ መከላከያ አንቀጽ 5ን ተግባራዊ ለማድረግ እያሰበች ነው። የአውሮፓ መከላከያ ሰራዊት የአሜሪካ ጦር በዴንማርክ መሬት ላይ ከታየ ሳትጠይቁ ተኩሱ የሚል ትዕዛዝ ደርሶታል። የአውሮፓ ህብረትም በአሜሪካ ኢኮኖሚ ላይ ከፍተኛ ማዕቀብ ለመጣል እየተዘጋጀ ነው። ነገር ግን ይህ ሁሉ አደጋ ለምን አስፈለገ የሚል ጥያቄ ስናነሳ የአሜሪካ አስተዳደር 3 ዋና ጥቅሞችን ይጠቅሳል። አንደኛ፣ የቻይና ቴክኖሎጂ የበላይነት ለመስበር የሚረዱ $1.1 ትሪሊየን የሚያወጡ ውድ ማዕድናት። ሁለተኛ፣ በአውሮፓና እስያ መካከል ያለውን ርቀት የሚያሳጥሩ አዳዲስ የባህር መንገዶችን ለመቆጣጠር። ሶስተኛ፣ የሩሲያ ሚሳኤሎችንና የቻይና ሰርጓጅ መርከቦችን ለመከታተል የሚያስችል ስትራቴጂያዊ ቦታ ለማግኘት። እውነታው ግን ባለሙያዎች የስትራቴጂ ወጥመድ ነው ይላሉ። ግሪንላንድ መንገድ፣ ወደብ ወይም ኤሌክትሪክ መስመር የላትም። እነዚህ ማዕድናት ለማውጣት በመቶ ቢሊዮኖች የሚቆጠር ዶላርና በአስቸጋሪ የአየር ሁኔታ ውስጥ ለብዙ አስርተ ዓመታት የሚቆይ የምህንድስና ሥራ ይጠይቃል። ከሁሉ በላይ ደግሞ አሜሪካ ማዕድኑን ለማጣራት አሁንም ለዋና ተቀናቃኟ ለቻይና መላክ ይኖርባታል። ምክንያቱም ቻይና 90% የሚሆነውን የማጣራት አቅም ተቆጣጥራለች። የመጨረሻው ድምዳሜ ደሴቷን በመያዝ አሜሪካ ልትጠቀምበት በማትችለው በረዷማ መሬት ስትል የ75 ዓመታቱን የአውሮፓ ታማኝነት ታጣለች። ትራምፕ ለኒውዮርክ ታይምስ የሰጡት ዓለም አቀፍ ሕግ ለእኔ አይሰራም የሚለው መግለጫ አሜሪካ እንደ ጠባቂ ሳይሆን እንደ ወራሪ እንድትታይ አድርጓታል።